ዛሬ ስለ ቻይና የዞዲያክ አቆጣጠር ወይም ደግሞ በእነሱ አጠራር ሼንግዙ ብለው ስለሚጠሩት የሰዎችን ባህሪያት፣ እድል፣ ግንኙነትና የህይወት ፓተርን ስለሚያጠኑበት ጥንታዊ ሳይንሳቸው ነው የምነግራችሁ። በ12 ዓመታት ሳይክል የተገነባ ሲሆን እያንዳንዱ ዓመታት በእንስሳት ይወክሏቸዋል። የመጀመሪያውን ዓመት አይጥ፣ የሁለተኛውን ዓመት በሬ፣ በሶስተኛውን ዓመት በነብር፣ አራተኛውን ዓመት በጥንቸል፣ አምስተኛውን በድራጎን፣ ስድስተኛውን በእባብ፣ ሰባተኛውን በፈረስ፣ ስምንተኛውን በፍየል፣ ዘጠነኛውን በጦጣ፣ አስረኛውን በአውራ ዶሮ፣ 11ኛውን በውሻ፣ 12ኛውን በአሳማ ይወክሏቸዋል። እነዚህን 12 ዓመታት ሳይክሎች ደግሞ በአምስት መደቦች ይመድቧቸዋል። አንደኛው በእንጨት ሲሆን፣ ሁለተኛው በእሳት፣ ሶስተኛው በመሬት፣ አራተኛው በብረት፣ አምስተኛው በውሃ። ስለዚህ በቻይና የዞዲያክ ሳይን አጠናን መሰረት የእናንተ ኮከብ የሚወሰነው በተወለዳችሁበት ዓመተ ምህረት ነው። እስኪ እናንተ የተወለዳችሁበትን ዓመተ ምህረት ኮሜንት ሴክሽን ላይ አስቀምጡልኝ። እኔ የቻይና ዞዲያክ ሳይን መሰረት ኮከባችሁ የትኛው እንደሆነ እነግራችኋለሁ። እንዲሁም ደግሞ በቀጣይ የእያንዳንዱን ባህሪያት የምተነትንላችሁ ይሆናል። እስከዛው ፒስ አውት። ፎሎ ላይክ ማድረግ እንዳትረሱ።